በእጃችን ስለማይሰጠን የህይወት መንገድ ነገን አርቆ ከማሳየት ውጪ በእጃችን ስለማይሰጠን የህይወት መንገድ ይህ የኢክራም መንገድ ነው። የ18 ዓመት ወጣት ናት። ተወልዳ ያደገችው እዚህ የገጠር ከተማ ነው። ለእናትና አባቷ በዱዓ የተገኘች ብቸኛ ልጅ ናት። ለዛም ይመስላል በስስትና እንክብካቤ ነው ያደገችው። በአካባቢው ሰው የተወደደች ናት። እስከ 8ኛ ክፍል ድረስ በጉብዝና የደረሰች ብዙዎች የመሰከሩላት ቆንጆ ናት። ኢክራም አብደላ በቀለማም ክሮሽ መጥለፍ መች እንደጀመረችው የማታውቀው የነፍሷ ደስታ ምንጭ ነው። ከትምህርቷና ከቤት ውስጥ ስራዋ አረፍ ስትል እሱኑ ነው የምትይዘው። አባቷ ይህን ነገሯን ስለማይወዱላት እሳቸውን ስታይ ፈጥና ለመደበቅ ትሞክራለች። አባቷ አቶ አብደላ በቅርብ ባለቤታቸው ከሞተች በኋላ ኢክራምን ለሚጦራቸው ሰው ለመዳር ሌት ተቀን እየለፉ ነው። የሱፍ ይባላል። ሰሞኑን እዚህ ቤት እግር እያበዛ ነው። የሱፍ በሰፈሩ የተከበረና የታፈረ ሀብታም ነጋዴ ነው። በኢክራም ፍቅር ልቡ ሽው ካለ በኋላ ከአባትየው ጋር ወዳጅ ሆነዋል። አቶ አብደላም ይህን ወዳጅነት አልጠሉትም። ለልጃቸው በትክክል የሚገባና እሳቸውንም ከኑሮ ውጣ ውረድ የሚገላግላቸው እሱ እንደሆነ አስበዋል። እነሱ ደፍሮ ባይጠይቅም ይሁንታቸውን በተለያየ መንገድ ገልጸውለታል። የኢክራም ፈላጊ የሱፍ ብቻ አይደለም። በቀየው ካሉ ጎረምሶች ከፊሉ እሷን ሳይከጅሉ በልባቸው ሳያስቧት ውለው አድረው ያውቁ። ኢክራም በውበቷ የሚመጣባትን ፈተና ችላ ብትኖርም የለህኛው ይመር ጉዳይ ያሳስባታል። እሷን ለማግባት ሽማግሌ ልኮ በአባቷ ከተከለከለ በኋላ መንገድ ላይ እየጠበቀ ያስቸግራታል። እስከዛሬ ብቻውን ይመጣ የነበረው ይመር ዛሬ ከጓደኞቹ ጋር አብሮን ይመጣባት። ስትፈራው የነበረው ነገር ቀረ። የምታደርገው ጠፋት። ኢክራም በይመር ተጠለፈች። የኢክራም ዓለም ተቀየረ። ይመር በጋብቻ ያጣውን ዝምድና፣ እሷነቷን፣ ውበቷን በጉልበቱ ያለ ፍላጎቷ ያለ ፍቃዷ ወሰደ። በቁንጅናዋ የመጣባትን መከራ ሳትዘጋጅ ተቀበለች። በማታውቀው ስቃይ ዋኘች። ለልህና ስሜት ላቦት ማብረጃ ህልሟ መስዋዕት ሆነ። አቶ አብደላ አዘኑ። የያዘናቸው ምንጭ ግን ለልጃቸው የነበራቸው ጥልቅ ፍቅር ሳይሆን የሱፍ ስሜት መረበሽ ነበር። ለሷ የነበረው የፍቅር ስሜት ከመደፈሯ ጋር አብሮ ሄዷል። አቶ አብደላም ሲያስቡት የነበረው ብረት መዝጊያ ጥሏቸው ሄደ። በከብቶች ማደሪያ በረት ውስጥ የተገፋች ሆና ተቀመጠች። የኔ የምትለው ሁሉ ራቃት። ብርታቷን፣ ውበቷን፣ እሷነቷን ሲያደንቁ ላይ አድሮ የነበሩ ሰዎች ሁሉ ገፏት። የህይወትን አስቀያሚ መልክ ቃኘች። አባቷም ከክብራቸው ውጪ ስትሆን ረክሳለች ብለው ገፏት። የአካልና ስነ ልቦና ጉዳቷን ቃላት የማይሸከሙት ትልቅ ነበር። ኢክራም አሁንም ወደ ኋላ ስታይ ወደፊት ለመሄድ አሰበች። ከቤተሰቦቿና ማህበረሰቡ መገለል የፈጠረባትን ጫና ለማምለጥ በስም ብቻ ወደምታውቀው አዲስ አበባ ከንጥፍጣፊ ተስፋና ለሸንፍ ባይነቷ ጋር ተሰደደች። ወደማታውቀው ዓለም ወደማያውቃት አካባቢ መጣች። ወደ ከባዱ ትርምስ ገባች። ሁሉም በራሱ ሐሳብና የኑሮ ጥያቄ የተጠመደበት ቦታ ወደቀች።
ምን ሆንሽ ማንሽ ባየሌለበት ሁኔታ ላይ ሆና ስለሆነውና ከዚህ በኋላ ደግሞ ስለሚሆነው በግርታ ማሰብ ጀመረች። እግሯ ወደ አመራት አቅንታ አንድ የማታውቀው ጥግ ላይ ዝላ ተቀምጣ ራሷን አገኘች። ከዚህ ከቁር ብርድና ትልቅ ፍርሃት ውጪ ምንም የሌለበት ቦታ ላይ ከፈጣሪዋ ከሚመጣ መፍትሄ ውጪ ምንም አልነበራት። ጎኗ ሸጉጣ የነበረው ፌስታል ሲወሰድ ፍርሃቷ ስጋ ለብሶ ከጎኗ ሆነ። የብቸኝነት ስሜት ነፍሷ ድረስ ደርሶ ተሰማት። ሌሊቱ ቢነጋም ኢክራም እንደምንም አቅሟን ሰብስባ ባገኘችው መንገድ ብትሄድም ውስጧ እየጨለመ ነበር። ረሃብ፣ ጥማት፣ ብርድ ሁሉም ተባብረው በብርቱ ደቁሰዋታል። አልቻለችም። ወደቀች። ከሞት ጋር ፊት ለፊት የተያየች መሰላት። ስትነቃ አንዲት ሴት እየረዳቻት ነበር። ሴትዮዋን ስታይ ሀገሯ የተመለሰች የምታውቀውን ሰው ያገኘች እናቷ ከመቃብር ተነስታ ከጎኗ የቆመችላት መሰላት። ምን ሆንሽ ብሎ የሚጠይቅ ከማግኘቷ ታሪኳን አንድ ብላ ተነፈሰች። ሴትዮዋም አዘነች። ያላሰበችው ነገር ስለገጠማት ለሷ ፈጣን እርዳታ ነው ብላ ያሰበችውን አደርጋላትና የምታርፍበትን ቦታ ጠቁማት በንጋታው እዛው ቦታ ልታገኛት ቀጥራት ወደ መንገዷ ቀጠለች። ለኢክራም ይሄ ቀላል አልነበረም። አከተመ፣ አበቃ ካለችው ህይወት ተፈልቅቆ የተገኘ ተስፋ ነበር። ኢክራም በውስጧ